እንዴት ናችሁ? ሁሉም ሰላም፣ ሁሉ ሰላም ዲዩ። እስኪ ለዛሬ ሙሉ በሙሉ ሰላምታና ከሰላምታ የተገናኙ ጉዳዮችን እናያለን። ስለዚህ ከዚህ ቪዲዮ በኋላ ሰላምታ በትግርኛ መለወጥ ይከብደኛል፣ አልችልም፣ እንዴት መልሳለሁ የሚባል ነገር አይሰራም። የዋዊት ቤተሰብ እስከሆናችሁ ድረስ ትግርኛ መልመድ ግዴታ ነው። ስለዚህ ዛሬ ሰላምታን እናያለን። ከዛ በፊት ቤተሰብ ካልሆናችሁ ለቤቱ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። እንደ ሁልጊዜው ጠቅማቸዋል ለምትሏቸው ሰዎች ደግሞ ሼር አድርጉላቸውና ሰብሰብ ብለን ትግርኛን በደንብ እንለማመዳለን። በጣም አሪፍ። ከእንዴት አደርክ እንጀምር አይደለ? እንዴት አደርክ? እሺ፣ ከመይ ሓዲርካ ወይ ደግሞ ሀመይ ሓዲርካ። ከመይ ሓዲርካ፣ ሀመይ ሓዲርካ ካላችሁ እንዴት አደርክ እያላችሁ ነው ማለት ነው። ለሴት እናድርገው። ከመይ ወይም ሀመይ ብለናል። ሀመይ ወይም ከመይ ሓዲርኺ። ከመይ ሓዲርኺ ካላችሁ እንዴት አደርሽ እያላችሁ ነው። በጣም አሪፍ። አማርኛ ውስጥ እንዴት አደሩ ካላችሁ ለወንድም ለሴትም ያገለግላል አይደለ? ትግርኛ ውስጥ ደግሞ ለወንድም ለሴትም የተለያየ የራሱ የሆነ አባባል አለው። ለምሳሌ ሴቶች ሆነው ብዙ ቁጥር ካላቸው እንዴት አደራችሁ ነው የምትሉት፣ ለወንድም ለሴትም። ትግርኛ ውስጥስ ከመይ ሓዲርኽን ካላችሁ ወይ ሴቶች ሆነው ብዙ ቁጥር ያላቸው ናቸው ሰብሰብ ብለው ነው፣ ወይ ደግሞ ሴት ሆኖ በእድሜ ከፍ ያሉና አንቱ የምትሏቸው አይነት ሰው ናቸው ማለት ነው። ስለዚህ እንዴት አደሩ ለማለትና እንዴት አደራችሁ ብላችሁ ሰብሰብ ብላሉ ሴቶች መጠቀም ስትፈልጉ ከመይ ሓዲርኽን ትጠቀማላችሁ። ከመይ ሓዲርኽን። ይሄንን ጾታውን እንቀይረው። እሺ፣ ትሞክራላችሁ? እስኪ እንሞክር። በዛ ላሉ ወይ ደግሞ ሰብሰብ ብላሉ ወንዶች እንዴት አደራችሁ ነው የምንለው በአማርኛ ሲሆን። በትግርኛ ሲሆንስ ከመይ ያው እንዴት ነው ሁሉም ላይ እንገለገልበታለን። ከመይ ሓዲርኹም። ከመይ ሓዲርኹም ካላችሁ አንቱ ለምንላቸው ትልቅ አባት ወይም በእድሜ ለገፉ አባት ከመይ ሓዲርኹም መጠቀም እንችላለን። ሰብሰብ ብላሉ ብዙ ቁጥር ላላቸው ወንዶች ደግሞ ከአንድ በላይ ለሆኑ ወንዶችም ከመይ ሓዲርኹም ካላችሁ እንዴት አደራችሁ ለማለት ወይ ደግሞ እንዴት አደሩ ለማለት ብዙ ቁጥር ላላቸው ወንዶችና በእድሜ ከፍ ላሉ አባት ያገለግላል። እሺ፣ ስለዚህ ከእንዴት አደራችሁ ቀጥሎ እንዴት አረፈዳችሁ። እስኪ እንዴት አረፈድሽ በሉ። እንዴት አረፈድሽ። እንዴት ከመይ ወይም ሀመይ ነው ብለናል። ሀመይ አርፊድኺ ወይም ከመይ አርፊድኺ መጠቀም ትችላላችሁ። እንዴት አረፈድሽ፣ ከመይ አርፊድኺ። ለወንድ እናድርገው። እሺ፣ ለሴት ሲሆን አርፊድኺ ይሆናል። ለወንድ ከመይ ወይም ሀመይ አርፊድኻ ካላችሁ እንዴት አረፈድክ እያላችሁ ነው ማለት ነው። ከመይ አርፊድካ። በጣም አሪፍ። ቁጥሩን እናብዛውና ለወንድ ብዙ ቁጥር ላላቸው ወንዶች እናድርገው። ከመይ አርፊድኹም። ከመይ አርፊድኹም። ለብዙ ቁጥር ወንድ የምንጠቀመው እራሱኑ በእድሜ ለገፉና አንቱ ለምንላቸው አባቶች መጠቀም እንችላለን። ከመይ አርፊድኹም ካላችሁ እንዴት አረፈዱ እያላችሁ ነው። ለማ በእድሜ ለገፋ ወንድ ወይም ለአባቶች መጠቀም ትችላላችሁ። ከመይ አርፊድኹም። እሺ፣ ከዛ ደግሞ ወደ ሴቶች እንገልብጠው። ይሄንን ወደ ሴቶች ስንቀይረው ደግሞ ከመይ አርፊድኽን ካልን ከመይ አርፊድኽን ወይም ሀመይ አርፊድኽን ካልን ምን እያልን ነው ማለት ነው? ብዙ ቁጥር ላላቸው ሴቶችና በእድሜ ለገፉ እናት የምንጠቀመው ተመሳሳይ ነው። ከመይ አርፊድኽን ወይም ሀመይ አርፊድኽን ካደረግነው እንዴት አረፈዳችሁ ወይ ደግሞ እንዴት አረፈዱ እያልን ነው ማለት ነው። እየተግባባን ነው። በጣም አሪፍ። እሺ፣ እንዴት ዋላችሁ ጋር ደረስን አይደለ? እንዴት ዋላችሁ። እሺ፣ ከብዙ ቁጥር እንጀምር። እንዴት ዋላችሁ። እንዴት ዋላችሁ። እሺ፣ እንዴት ዋላችሁ የምትሏቸው በጾታ ወንድ ብቻ ከሆኑ ከመይ ውዒልኹም። ከመይ ውዒልኹም ካላችሁ እንዴት ዋላችሁ እያላችሁ ነው። ለወንዶች በእድሜ ለገፉ አባቶች አንቱ እንደማለት ራሱ ቃሉ ምንም ሳንቀይረው መጠቀም እንችላለን። ከመይ ውዒልኩም ካልን እንደምን ዋሉ እያልን ነው። በእድሜ ከፍ ላሉ አባት ማለት ነው። እሺ፣ ወደ ሴቶች እንገልብጠው። ከመይ ውዒልክን
ብዙ ቁጥር ላላቸው ሴቶች ወይ ደግሞ ከአንድ በላይ ለሆኑ ሴቶች ከመይ ውዒልክን ወይም ከመይ ውዒልክን ካልን እንዴት ዋላችሁ እያልን ነው ማለት ነው። ለሴቶች ሲሆን ከመይ ውዒልክን፣ ለወንዶች ሲሆን ከመይ ውዒልኩም። በተመሳሳይ ወንዶቹ ላይ እንደተጠቀምነው ከመይ ውዒልክን ካልን በእድሜ ለገፉ እናት እንደምን ዋሉ እያልን በአክብሮት እየጠየቅን ነው ማለት ነው። ለሴቶች እንደምን ዋሉ ለማለት ከመይ ውዒልክን፣ ወደ ወንዶች ስንቀይረው ከመይ ውዒልኩም። በተመሳሳይ ብዙ ቁጥር ላላቸው ወንዶችና ብዙ ቁጥር ላላቸው ወይም ከአንድ በላይ ለሆኑ ሴትና ወንዶች መጠቀም እንችላለን ይሄንን ቃል ማለት ነው። በጣም አሪፍ። እሺ ወደ አመሻሽ ከመሻገራችን በፊት ለቻናሉ አዲስ ከሆናችሁ ቤተሰብ መሆን እንዳትረሱ፣ ሼር በማድረግ ደግሞ ብዙዎች ጋር እንዲደርስና ሰብሰብ ብለን ትግርኛን እንድንለማመድ እናድርግ። እንደ ሁልጊዜው ሼር ስለምታደርጉ ሰብስክራይብ ስለምታደርጉ ያኔ ላይ ቻጠፋችሁ የመስግን አመሰግናለሁ፣ ክብረት ያበለኝ። ይሄም እንደ አመሰግናለሁ ይሆናል፣ ግን በጣም ፖላይት እና ፎርማል በሆነ መንገድ እንደው ክብረት ይስጥልኝ ማለት ከፈለጋችሁ ክብረት ያበለኝ፣ ያኔ ላይ ደግሞ አመሰግናለሁ። የመስግንም በተመሳሳይ አመሰግናለሁ ለማለት ሌላ አማራጭ ቃለው በትግርኛ ማለት ነው። እንቀጥላለን። በጣም አሪፍ። እንዴት አመሸህ፣ እንዴት አመሸህ። እንዴት ሁሉም ቦታ ላይ እንደተጠቀምነው ከመይ ወይ ደግሞ ሀመይ መጠቀም ትችላል። ሀመይ ወይም ከመይ። ስለዚህ ከመይ አምሽኻ ካላችሁ እንዴት አመሸህ እያላችሁ ነው። ከመይ አምሽኻ፣ እንዴት አመሸህ። እችን ለሴት እናድርጋት አብረን። ከመይን አትቀይሩም። ያው ከመይ አምሺኺ ወይም ከመይ አምሲኺ መሆን ይችላል። ከመይ አምሺኺ መሆን ይችላል። እንደየ አካባቢውና እንደ የምትሄዱበት የትግራይ አካባቢ ዘዬው ሊለያይ ይችላል። ግን አንደኛው አንደርስታንድ ካደረጋችሁ ያን ያህል የትርጉም ለውጥ አያመጣም። ስለዚህ ከመይ አምሲኺ ወይም ከመይ አምሺኺ ካላችሁ እንዴት አመሸሽ እያላችሁ ነው ማለት ነው። ይህንን ለብዙ ቁጥር እናድርገው። ሴቶች ከሆኑና ከአንድ በላይ ከሆኑ ከመይ አምሺኽን፣ በተመሳሳይ ሴት ሆኖ በእድሜ ከፍ ላሉ ወይም አንቱ ለምንላቸው እናት ከመይ አምሲኽን ያገለግላል። ስለዚህ ከመይ አምሲኽን ካላችሁ እንዴት አመሻችሁ እያላችሁ ነው ከአንድ በላይ ለሆኑ ሴቶች። ከዛ ደግሞ በእድሜ ለገፉ እናት እንደምን አመሹ እያለን ነው ማለት ነው። ይሄንን ለሁለቱም መገልገል ትችላላችሁ። ወደ ወንዶቹ እንቀይረው። በተመሳሳይ እስካሁን እንደሰራ ነው አይነት ማለት ነው። ከመይ አምሲኹም ወይም ከመይ አምሽኹም ካላችሁ እንደምን አመሻችሁ እያላችሁ ነው። እንደምን አመሻችሁ። ከአንድ በላይ ለሆኑ ወንዶች፣ ወጣቶች ሊሆኑ ይችላሉ፣ ትልልቅ ሰዎች ሊሆኑ ይችላሉ። ከመይ አምሽኹም ካላችሁ ከአንድ በላይ ለሆኑ ወንዶች እንዴት አመሻችሁ እያላችሁ ነው። በተመሳሳይ ይሄንንም እንዴት አመሹ ብላችሁ ለአንድ ትልቅ አባት ወይም አንቱ ለምትሏቸው አባት መጠቀም ትችላላችሁ። ከመይ አምሲኹም ካላችሁ እንደምን አመሹ እያላችሁ ነው ማለት ነው፣ ለትልቅ አባት አንቱ ለምትሏቸው። እሺ እስካሁን ከመይ ከመይ ነበር ስንል የነበረው። ደህና ደግሞ ደህና ደሩ፣ ደህና ዋሉ፣ ደህና አምሹ፣ ከዛ ደግሞ እያለ ይቀጥላል። ስለዚህ ደህና እደሩ፣ ደሃን ሕደሩ ወይም ደህና ሕደሩ፣ ደህና ሕደሩ ካላችሁ ደህና እደሩ እያላችሁ ነው። ለነማን? ብዙ ቁጥር ላላቸው ወንዶች። እሺ ብዙ ቁጥር ላላቸው ሴቶች ደግሞ እናድርገው ይሄንን። ደሃን ወይም ደህና ሕደራ ካላችሁ ደህና ሕደራ፣ ደህና ሕደራ ካላችሁ ብዙ ቁጥር ላላቸው ሴቶች ወይም በእድሜ ከፍ ላሉ እናት ደህና ይደሩ ለማለት መጠቀም ትችላላችሁ። ደህና ደሩ ለብዙ ቁጥር ሴቶች ወይም ደግሞ በእድሜ ከፍ ላሉ እናት ደህና ይደሩ ለማለት ደህና ሕደራ ትጠቀማላችሁ። ደህና ሕደራ። በጣም አሪፍ። ደህና ሕደሩ ካልን ደግሞ በእድሜ ለገፉ አባት ደህና ይደሩ ለማለት፣ እንደዚሁም ደግሞ ከአንድ በላይ ለሆኑ ወንዶች ደህና እደሩ ለማለት ደሃን ሕደሩ ብለን እንጠቀማለን። ለአንድ ወንድ ከሆነስ
ደህና ሕደር እንለዋለን። ደህና ሕደር። እሺ ደህና ሕደር ካላችሁ ደህና እደር እያላችሁ ነው ማለት ነው። በጣም አሪፍ። እችን ወደ ሴት እንቀይራት። እሺ ሞክሩ። ደህና ሕደር ለወንድ ከሆነ ደህና ሕደሪ ታደርጉታላችሁ። ደህና ሕደሪ ካላችሁ ደግሞ ደህና እደሪ እያላችሁ ነው ማለት ነው። ደህና ወዓሉ ካልን ለብዙ ቁጥር ወንዶች ወይ ደግሞ አንቱ ለምንላቸው ትልቅ አባት ደህና ዋሉ ለማለት ደህና ወዓሉ እንላለን። እችን ወደ ሴቶች እንቀይራት። ደህና ወዓላ። ደህና ወዓላ ካላችሁ ደግሞ ከአንድ በላይ ለሆኑ ሴቶች ደህና ዋሉ ለማለት፣ ከዛ ደግሞ በእድሜ ከፍ ያሉና አንቱ የምትሏቸው አይነት እናት ከሆኑ ደህና ይዋሉ እያላችሁ በክብር እያላችሁ ነው ማለት ነው። ስለዚህ ደህና ወዓላ ይሆናል። እሺ ለወጣት ወንድ ከሆነ ደግሞ ደህና ወዓል። ደህና ወዓል። ደህና ዋል። ወደ ሴት እንቀይረው። ደህና ወዓል ለወንድ ነው ብለናል። እሺ ወደ ሴት እንቀይረው። ደህና ወዓሊ ካልን ደህና ወዓሊ ካልን ደህና ዋይ እያልን ነው። ከዛ ባሻገር ደግሞ መልካም ቀን ማለት ከፈለጋችሁ ምንድን ነው የምትጠቀሙት? መልካም ቀን። መልካም ቀን ለማለት ብሩኽ መዓልቲ መጠቀም ትችላላችሁ። ብሩኽ መዓልቲ፣ ብሩኽ መዓልቲ፣ ልዋም መዓልቲ፣ ሰላም መዓልቲ፣ ዝተባረኸ መዓልቲ መጠቀም ትችላላችሁ። እሺ ሰው ብሩኽ መዓልቲ ይላችኋል። ከዛ እናንተ ደግሞ ምን ትላላችሁ? ንኹላትና፣ ንኹላትና ትላላችሁ። ንኹላትና ማለት ምን ማለት ነው? እቺን እናንተ ንገሩኝ። ብሩኽ መዓልቲ ያልኳችሁ። እሺ ብሩኽ መዓልቲ በሉ በቃ። እሺ ብሩኽ መዓልቲ በሉ በቃ። እሺ መልካም ቀን አልኳችሁ። እናንተ ደግሞ ወይ እሺ ንኹላትና አላችሁ። ንኹላትና ምን ለማለት ፈልጋችሁ? ንኹላትና። እችን ኮሜንት ሴክሽን ላይ ያስቀምጡልኝ። ንኹላትና እንዳትረሱ። ከዚህ በኋላ እንግዲህ ሰላምታ መቀያየር በትግርኛ አልችልም ካላችሁ ይህንን ቪዲዮ አላያችሁትም ወይ ደግሞ ልብ ብላችሁ በደንብ አላዳመጣችሁም ማለት ነው እንጂ ከዚህ ቪዲዮ በኋላ ሰላምታ በጣም ቀላል ይሆንላችኋል። ከሰላምታ ጋር ተያይዞ ያላነሳሁት ነገር ካለ ኮሜንት ሴክሽን ላይ አስቀምጡልኝ። ምናልባትም የቀረ ነገር በዛ ያለ ከሆነ ቪዲዮ ሰራላችኋለሁ፣ ግን አይ ሆፕ ሁሉንም ለመነካካት ሞክሬያለሁኝ። እዛ በተጨማሪም ሀሳብ ካላችሁ ኮሜንት ሴክሽን ላይ ልታስቀምጡልኝ ትችላላችሁ። ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። ከእናንተ ደግሞ ባሻገር ለብዙዎች እንዲደርስ ሼር አድርጉት። ይጠቅማችኋል፣ ትግርኛ መማር ይፈልጋሉ ለምትሏቸው አጠገባችሁ ላሉ ሰዎች በሙሉ ሼር አድርጉላቸው። መልሳችሁን እጠብቃለሁ። ንኹላትና ካላችሁ ምን ለማለት ፈልጋችሁ ነው? ኮሜንት ሴክሽን ላይ መልሳችሁን እጠብቃለሁ። ሰላም ሁኑልኝ።